አባ ሚፈዳ ዛሬ እኮ አዲስ መኪና ልገዛ ነው 2.5 ሚሊዮን ብር በጭቂ አሁን ወደ ባንክ ቤት እየሄድኩ ነው እባክሽ ከነጋ ምንም የሚበላ አልቀመስኩም በፈጣሪ ብለሽ የሆነ ገንዘብ ስጪ ከኔ ጧት መንገድ ላይ ሰው ታስቸግራላችሁ ሄድና ስራ አይገርምሽ ሰው እኮ ማለት ያን የሚያሳጡት ምን አንዱ ነው እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን ደፋር ቺክ ወደቀ 2.5 ሚሊዮን ብር ማን በቃ ህይወት ተቀየረ በቃ ህይወት ተቀየረ በቃ 5 ሚሊዮን ብር እኮ ህይወቴን ይቀይራል እንግዲህ መሬት ላይ አሉ ሰው ማይንቀኝ ማለት ያን የሚያሳጡት ምን አንዱ ነው እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን እበቀላታለሁ እሷ የናቀችኝን ያህል እኔ ለምን አዝንላታለሁ የድርጅት ነው እሱ ካልተገኘን ይታሰራለሁ ይቅርታ እኔ ምንም አውቀው ነገር የለም ምን አድርግ ነው የምትይው ምንድነው ሴትዮ ጤና የለሽም እንዴ እባክሽ ወደዛ ዞር በይ እናት what ምንድነው አትጣገኛልኩ አይደለ ቀደም ስለንቆሽሽኩ አይ ቲንክ ለስመለሰላት ከመለስክላት ጀግና ማርያም እኔ ሌባ አይደለሁም እህቴ የወደቀብሽን አንስቼ ሌላ ሰው እንዳይወስድብሽ ብዬ አንስቼልሽ ነው የመጣሁት ዋው ከምር ግን እንደዚህ እናደርጋለን ማንንም እኮ ለየም እንጃ ማረግ አይመስለኝ ቆሽሽ ይደል ነበር እኔ ደሃ የሆንኩት በኪሴ ነው እንጂ በህሊና አይደለም መሬት ላይ ስለተቀመጥኩኝ ካንቺ በታች ሆንኩ ይመስልሻል ግን እንደዚህ ነው በቃ ማረግ ያለብን ከመር ቼክ ላንቺ አዲስ መኪና ሊገዛልሽ ይችላል ለኔ ግን ካኒ አሁን ይሄን ቪዲዮ ካየሁ በኋላ እኔ አሁን 2.5 ሚሊዮን ብር ባገኝ በቃ እኔ መልሳለሁ እኔ አሁን ከዚህ ቪዲዮ ትልቅ ነገር ነው የተማርኩት በፊት እኔ መመለስ አይመስለኝም ነበር አሁን ግን በቃ መልሳለሁ አባ ሚፈዳ ዛሬ እኮ አዲስ መኪና ልገዛ ነው 2.5 ሚሊዮን ብር በጭቂ አሁን ወደ ባንክ ቤት እየሄድኩ ነው እባክሽ ከነጋ ምንም የሚበላ አልቀመስኩም በፈጣሪ ብለሽ የሆነ ገንዘብ ስጪ ከኔ ጧት መንገድ ላይ ሰው ታስቸግራላችሁ ሄድና ስራ አይገርምሽ ሰው እኮ ማለት ያን የሚያሳጡት ምን አንዱ ነው እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን ደፋር ቺክ